አንተ ኢትዮጵያዊ አይደለም ወይ የፍልስጤምና እስራኤል ብቻ ነው እንደሚገድ ቢሚሉ አንዳንድ ሰዎችን እሰማለና በተለይ በአሁን ሰዓት ያለውን የኢትዮጵያ ፖለቲካ ሳስብ የሚመጣልኝ ነገር ፕሪቶሪያ አግሪመንት የሚባለው ነገር ነው። ፕሪቶሪያ አግሪመንት ማለት the worst thing happened to Ethiopia። ከዚህ በፊት እንደ ብዙሃኑ ኢትዮጵያውያን የፕሪቶሪያ አግሪመንት ሰላምን ይዞ የሚመጣ በኢትዮጵያውያን መካከል የነበረውን መጠፋፋት የሚያስቆም አድርጌ እንደማንኛውም ኢትዮጵያዊ ተመልክቻለሁ። ነገር ግን አሁን ባለኝ አንደርስታንዲንግ መሰረት ኢትዮጵያ ከውጭም ከሀገር ውስጥም ኃይሎች ጋር ካደረገቻቸው ስምምነቶች ውስጥ ምናልባትም በግንባር ቀደምትነት ሊቀመጥ የምትችል በጣም አደገኛ ስምምነት አድርጌ ነው የምወስደው። ሞደርን ኢትዮጵያ ታሪክ ላይ ኢትዮጵያን ለከፋ ውድቀትና ውርደት የዳረጉ የተወሰኑ ትሪቲዎች አሉ። ለምሳሌ ኢምፔረር ዮሐንስ ከእንግሊዞች ጋር ያደረገው የህይወት ትሪቲ በመባል የምታውቀው፣ ምኒልክ ከጣሊያን ጋር አዲስ አበባ ላይ በ1896 ያደረገው ስምምነት፣ ያ ስምምነት ኤሪትሪያ የሚባል አገርን ለጣሊያን አሳልፎ የሰጠ ክፉ ስምምነት ነው። ከዛ በኋላ ነው መለስ ዜናዊና ህወሓት ኢትዮጵያን የባህር በር አሳጥተው ኤርትራን ሀገርነት ያወጁበት የጸረ ኢትዮጵያ መንግስት ኢትዮጵያ ላይ ተቋቋመበት ኢትዮጵያ ውስጥ በጣም ጥቁር የሚባል ዘመን ነው ያምናሉ። ከዛ በኋላ የአልጀርስ ስምምነት አለ። የአልጀርስ ስምምነት በኢትዮጵያ ውስጥ ሌላኛው ኢትዮጵያን ለማፍረስ የተነሱ ሰዎች ለሀገሪቱ ባላቸው ጥላቻ የወሰኑት ውሳኔ ስለሆነ ሁሌም ክፋታቸውን ሳስብ በጣም እጸጸታለሁ። ከዛ ቀጥሎ ግን የፕሪቶሪያ ስምምነት በጣም አደገኛ ነው። ለሰላም የታቀደ ነገር ግን ውጤቱ ፕሪቶሪያን ስምምነት ባናደርግ ከሚያገኘን ጥፋት የባሰ ይዞ የመጣ ነውና ይህ ስምምነት ባይፈጸም አሁን ያለንበት ምስቅልቅል ውስጥ አንገባም ነበር። ለምን የሚለውን ጥያቄ መመለስ ፈልጋለሁ። አንደኛ አማራ በተለምዶ መካከል ላይ ያለ የኢትዮጵያ ናሽናሊስት የሆነ የኢትዮጵያን ጥቅም ለማስጠበቅ የሚታተር ህዝብና የሚታተር ኤሊት እንደሆነ ነው የምናውቀውና በዚህ ስምምነት ምክንያት የአማራን ኤሊት ወደ ፐሪፌሪ ነው የገፋው። በፍጹም በኢትዮጵያ ታሪክ ታይቶ በማይታወቅ ሁኔታ ኢትዮጵያ ትፍረስ፣ ኢትዮጵያ የፈለገችው ትሁን የሚል ኤሊት ማፍራት ይችላል። የፕሪቶሪያ ስምምነት ማለት ነው። ታሪካዊ የኢትዮጵያ ጠላቶች የሚባሉት ህወሓትና ሻዕቢያ ጋር ሄዶ የአማራ ኤሊት እዛ አብሮ እንዲደረግ ሆኗል። አማራ ለኢትዮጵያ ኔሽናል ቢልዲንግ የሚያበረክተውን አስተዋጽኦ ከኢትዮጵያ ውስጥ ነቅሎ የጣለ ኢትዮጵያን ምናልባትም ብዙ ዓመታት ወደፊት ሊያደማት ያለ ውጤት ነው ያመጣው። ህወሓትን ሳቲስፋይ ለማድረግ ብለን የማይጠረቃ ሆዳቸውን ለመሙላት ብለን ኢትዮጵያን በመገንባትና የኢትዮጵያን ዳር ድንበር በመጠበቅ አንድነትን ሊፈጥር የሚችለውን ኃይል ምናልባትም በፕሪቶሪያ አግሪመንት መሰረት አጥተናል። ገፍተን ኢሳያስ ስር አስገብተናል። በቃ ይሄ ነገር መከሰት አልነበረበትም። በዚህ ምክንያት ታሪክ የሚያጠኑ ሰዎች ፕሪቶሪያ አግሪመንት ማለት በኢትዮጵያ የጥቁር ታሪክ ተብሎ ይጻፋል። የአማራ ኤሊት ስለ ወደብ ስናወራ አይመለከተኝም፣ ከፈለጋችሁ ሄዳችሁ አስመልሱ የሚል ትውልድ ያፈራው በትክክል ኢትዮጵያን ሊያፈርስ ፖቴንሻል አቅም ያለው ፕሪቶሪያ አግሪመንት ይባላል። ካን ዩ ኢማጂን የአማራው ኃይል መሀል ኢትዮጵያ ላይ ሆኖ ከኦሮሞ ጋር ቢተባበር፣ ከደቡብ ጋር ቢተባበር፣ ከሌላ ኢትዮጵያ ህዝብ ጋር ቢተባበር ምን አይነት ውጤት እናመጣለን? በዚህ ሰዓት የሚሆነው ህወሓትና ሻዕቢያ 15 ቀን ለኢትዮጵያ አደጋ የሆኑ the worst miscalculation in Ethiopian history በእኔ ባለኝ በኢትዮጵያ ሂስትሪ understanding Pretoria agreement will go down in history one of the darkest agreements ሆኖ ያልፋል።